ሲንጋፖር ብንሄድ ሊ ኩዋን ዩ የሲንጋፖሩ ጠቅላይ ሚኒስትር ሲንጋፖርን ከምንም ሀገር ያደረገ ሰው ነው። ግን ከሁሉ የሚደንቀውና ብዙ የተወቀሰበት አሁን የሚወደስበት አንዱ ነገር የሃውሲንግ ኢንተርቬንሽኑ ነው። በሲንጋፖር ቤት ችግር ነበር፣ ቤት መገንባት አለበት የሚል እንደ መንግስት እምነት አለው። ለዚያ በጀት ጊዜ ጉልበት ሰውቷል። ግን የሚገርመው እሱ አይደለም። በገነባው ቤት ውስጥ በአንዱ አፓርትመንት የወደፊቷ ሲንጋፖር በዘር በሃይማኖት እንዳትከፋፈል ብሎ ከተለያየ ጎሳ ከተለያየ ሴክት በግድ ነው እዚህኛው ፍሎር ላይ ኦሮሞ ካለ እዚህኛው ፍሎር ላይ አማራ እዚህኛው ፍሎር ላይ እያለ ያኖረው። አንድ ሰው አንድ ጎሳ ብቻ ተሰብስቦ ሊገባ አይችልም ቤት ውስጥ። ይሄ ሰውዬ የቤታችንን አይነት አፓርትመንት ስለነበረ የቤታችንን ሳይዝ ጎረቤቶቻችን ማን እንደሚሆኑ ጭምር የሚወስን ማን ነው እሱ? ከፈለግነው ጎረቤት ጋር እንዳንኖር ከእንትና ጋር ነው የምትኖረው እያለ የሚወስንብን ከፍተኛ ተቃውሞ ከፍተኛ ቁጣ ነበር። ከጥቂት ዓመታት በኋላ በዓለም ላይ ለዜጎቻቸው በቂ ቤት ካቀረቡ ፕሮስፐረስ ከሚባሉ ሀገራት አንዷ ናት ሲንጋፖር። የወደቀችው የደሃ ደሃ የተባለችው ሲንጋፖርን የቀየረው አባታችን ብለው የሚጠሩት ባለራዕዩ መሪ ሊ ኩዋን ዩ የዛሬ 60 ዓመት ሲንጋፖርና ህዝቦቿን በድህነት የሚኖሩባት በእንግሊዝ ቀኝ የተገዛች ሀገርም ነበረች። ከ40 ዓመታት በፊት በብሔር መጨቃጨቅና መገዳደልም አዲሱ አልነበረም። እንደ አውሮፓውያን አቆጣጠር በ1965 ከእንግሊዝ ቀኝ ግዛትም ተላቀቀች። የመጀመሪያ ዜጎቿ አባታችን ብለው የሚጠሩት ባለራዕይ መሪዋንም አገኘች። ሲንጋፖርን ለመምራት የመጀመሪያ የሆነው መሪዋ ሊ ኩዋን ወደ ወደቀችውና የደቀቀችው ሀገር ለመምራት ወደ ሀገሩ ተመለሰ። ያኔ ነው ሲንጋፖር ትክክለኛ ሹፌር ያገኘችው። ሹፌሯ ሀገሯን አሻገረ። ሲንጋፖር መሪ እርዳታን ከመለመን ይልቅ ራሳቸው ላይ መስራትን፣ ሀገሪቷ ያላትን ማየትን፣ እሱን ወደ አቅም መቀየርን፣ የስራ ባህልን ማሻሻል ላይ ሰራ። ሀገሩን እስከ መጨረሻው ቀየራት። ዛሬ ሲንጋፖር ዓለም ላይ ለኢንቨስትመንት የምትመረጥ ውብና ታላቅ ሀገር ሆነች። ሀገራቸው ዓለም ላይ ከበለጸጉ ሀገራት ተርታም አሰለፋት። ዛሬ ስለ ሊ ኩዋን ዩ አይደለም ማውራት የፈለኩት። የሀገራችን ጠቅላይ ሚኒስትር ስራዎች ላይ ከሲንጋፖሩ መሪ ጋር ተመሳስለውብኝ እይታዬን ላካፍላችሁ እንጂ ጠቅላይ ሚኒስትራችን ይችን ሀገር ሲረከቡ የደቀቀ ኢኮኖሚ፣ ባዶ ካዝና፣ አሸን ብድር፣ ረሃብና መፈናቀል ከብዙ ስብራቶች ጋር እንደ ሲንጋፖሩ መሪ ትልቅ አስበው ከትንሽ ጀመሩ። ያደጉ ሀገራት እንኳን በውጪ እርዳታና ብድር ላይ ጥገኛ ሆኖ ሳለ ሀገራችን በዓለም መድረክ በስንዴ ልመና ትታወቅበት የነበረውን ስንዴ አምርቼ ከሀገር ውስጥ አልፎ ለውጪ እንረዳለን ብለው ሲናገሩ አብዛኛው ሰው ህልም ወይም ቅዠት ነበር የመሰለው። ነገር ግን ብዙ የምናውቀውን ያልተነገረን ፈተና ተቋቁመው አደረጉት። ቅዠት የመሰላቸው ሀያላንን ጭምር እውቅና ሰጣቸው። ሊ ኩዋን ዩ የብሔር ግጭት፣ መገዳደል ባንዳ ፈትነውት ነበር። ነገር ግን አላቆሙትም። ለሀገሩ ይህን የመሰለ ምትሃታዊ ለውጥ አምጥቶ ምዕራባውያኑን ግን አምባገነን ብለው አምርረው ይተቹት ይጣሉትም ነበር። ዛሬ በሀገራችን እንደ ቆሎ ጓደኛ መሪን የሚሳደብ ለሀገሩ ከወሬ ያለፈ አንድ ጠብ የሚል ነገር የማያበረክት በትችት የተጠመደ አሸን እያየን ወሬ ብቻ ምንም ለውጥ አያመጣም። ለሀገሬ ወጣት አንድ መልእክት አለኝ። ከቀኑ አይቀር በሀገር ነው እንጂ ከጎንህ ቆሞ ለሀገር በሚተጋ አይደለም። ቅንነትን እንላበስ። ይህ ካቃተን ግን ለቅን ልቦች መንገዱን ክፍት እናርግላቸው።